ሰላም ላይ ናችሁ ያለሁ እግዚአብሔር ተመሰገነ ይሁን። አሁን ላይ ማሳያችሁ ማይክሮሶፍት ወርድ ስንሰራ ጀስት ቦሪንግ ሆኖብን ያው ነገሮችን እያረዘም እንዳንሰራ አንዳንድ የተወሰኑ ሀኮችን መነግራችሁ ይሆናል። ላይክ ሰብስክራይብ አድርጋችሁ ብትጀምሩ ቪዲዮን ደስ ይለኛል። ስለዚህ ያው ቪዲዮ ማድረም ስለማድረግ ነው ቶሎ ቶሎ ማወራው። ስለዚህ እንቀጥል። የመጀመሪያው ሀክ ፓራግራፍ ወይ ደግሞ ሴንቴንስ ጻፉ ብንባል ወይ ደግሞ ለራሳችንም የሆነ ኤግዛምፕል ለማሳየት መጻፍ ብንፈልግ ከሌላ ቦታ ኤክስፖርት ሳናደርግ እዚሁ ማይክሮሶፍት ወርድ ላይ እናደርጋለን። ኢኳል ምልክት እነካለን። ከዛም በኋላ ምንድን ነው የምንለው ራንድ። ከዛ ብራኬት እንከፍታለን። ምን ያክል ፓራግራፍ የምትፈልጉት? እኔ 12 ፓራግራፍ የምፈልገው። ከዛ ኮማ ታደርጋላችሁ። ከዛ ድጋሚ ኢች ፓራግራፉ ስንት ሴንቴንስ እንዲኖር ትፈልጋላችሁ? እኔ 12 በ12 በለው። ከዛም በኋላ ብራኬቱን ዘግቼ ኢንተር ስለው ይኸው ባለ 12 ፓራግራፍ ያው 4 ፔጅ ነው ፓራግራፍ ሰጠኝ ማለት ነው። እስከፈለጋችሁት ማለት ትችላላችሁ። ይሄን ይመስላል ማለት ነው። ሁለተኛው ደግሞ አሁን ለምሳሌ ይሄ ቪዲዮ ብለው እቺ ቪዲዮ የምትሏን ብቻ ቦልድ ማድረግ አንችልም። ሙሉ ፔጁን እየመረጠብን ነው የሚሄደው። ያንን ለማስተካከል ምን እናደርጋለን? እዚች ከምንፈልጋት ከመጀመሪያ ክሊክ እናደርጋለን። ከዛ አልትን እንይዝና እስከፈለግነው ድረስ መውረድ ትችላለን። እንደዚህ እስከፈለግነው መስመር ወደ ጎን ያው በዛ መሄድ ትችላላችሁ። ግን ወደታችሁ ምናምን ለመሄድ የፈለጋችሁ ድረስ መርጣችሁ። ስለዚህ ቪዲዮ እነዚህም ብቻ የምናደርጋቸዋለን ቦልድ ኮንትሮል ቢ ወይም ደግሞ እዚህ ጋር ሄዳችሁ ያ ቦልድ የሚለው መንካት ትችላላችሁ። ስትፈልጉ ደግሞ ድጋሚ አልትን ይዘን ሰሌክት እናድርገውና ከለር መቀየር ትችላላችሁ። ስትፈልጉ ኮንትሮል ዩ አድርጋችሁ አንደርላይን ማድረግም ትችላላችሁ። እዚህ ጋር ሄዳችሁ አንደርላይን ማድረግ ትችላላችሁ። ኮንትሮል አይ ያው ኢታሊክ ማድረግ ይቻላል ማለት ነው። ወሬቨር ዩ ዋንት ማድረግ ትችላላችሁ። እነዚህ ላይ ምንን ይዘን አልትን ይዘን ያው ክሊክ ካደረግን በኋላ መቀየር። አልትን ሳሊዝ ያው እንደዚህ ነው ሰሌክት የሚያደርግብኝ። እነዚህም ብቻ ሰሌክት ላደርግ አልችልም። ኦኬ ስለዚህ ይሄን ካየን ደግሞ አሁን ወደ ስንተኛው ነው? ወደ ሶስተኛው ነው። ሶስተኛው ደግሞ ተደጋጋሚ ወርዶችን የምትጽፉ ከሆነ አሁን ለምሳሌ እኔ የአንድ ግቢ ወይ ደግሞ የአንድ ቦታ ሪሰርች የሰራው ከሆነ ያንን ቦታ ተደጋጋሚ ልጽፈው ይችላሉ። ስለዚህ እሱ ነገር ጊዜ ለመቆጠብ የምናደርጋለሁ ፋይል የሚለው ውስጥ ትገባላችሁ። ከዛ ኦፕሽንስ የሚለው ውስጥ ከዛ ፕሩፊንግ ከዛ አውቶ ኮሬክት ኦፕሽንስ ከዛ እዚህ ጋር ምንድነው የምንጽፈው የምንፈልገውን ጀስት ሪፕላይ ምን ስንጽፍ ምን እንዲያመጣል እንደምንፈልገው። አሁን ለምሳሌ እኔ ዝም ብዬ አርሰናል ለማለት ARS ልበለው። ከዛም በኋላ ምንድን ነው ARS ስላ አርሰናል FC አዳረኩት። ምንድነው ARS እንዳደረሱት። ከዛ ምጽፍ ቦታ ጋር ሲደርስ ምንድነው የምለው ARS ብለን ስፔስ እንነካ። ስፔስ አልኩኝ። አርሰናል FC ይመጣልና ARS ብለን ምንድነው የሚያደርጉት? እንድገመው ARS አድርገን ኢንተር ስንነካ ያን ይመልስልናል። ከዛም በኋላ መለስ ብለን ያው ምንጽፈው ነገር ካለ መጻፍ እንችላለን ማለት whatever we want። ስለዚህ ይሄ ሶስተኛው ነው። ምንድነው ፕሩፍ ሪዲንግ ያው ነገሮችን ቀላል አድርገን ለመስራት ማለት ተደጋጋሚ ነገር ምጽፉ ከሆነ ለምሳሌ አሁን ጅማ ዩኒቨርሲቲ ምናምን ነገር ስለሆነ ምን አደርጋለሁ? ፕሩፊንግ አውቶ ኮሬክት ኦፕሽንስ ከዛ ጅማ JIM ከዛ ምንድነው ይሄ ጅማ ዩኒቨርሲቲ አድ ኦኬ ከዛ ምንድነው የምለው እዚህ ጋር JIM ከዛ ምንድነው ኢንተር ከዛ ጅማ ዩኒቨርሲቲ ብሎ መጥቶልኛል ማለት ነው። ስለዚህ whatever you want እዛ ጋር ማጠቃለል ትችላላችሁ። ወደ አራተኛው ስናልፍ ደግሞ አሁን እንደዚህ እያደረግን ባክ ስፔስ ያደረኩ ባጠፋ ወርድ በወርድ ነው ማጠፋ አይደለም። ግን ደግሞ ቶሎ ፈጠን አድርጋችሁ ማጥፋት የምትፈልጉ ከሆነ ይሄን እንጨርሰው አይደለ። ከዛ ክሊክ ከምትለው ከዛ ምንድነው የምንለው ኮንትሮል እንይዝና ከዛ ባክ ስፔስ እናደርግ። አንድ ወርድ በወርድ ያጠፋል። ክሊክ ጠፋች። አሁንም አንድ ባክ ስፔስ ተነካው ዘን ይጠፋል። ኤንድ ኮለመን እንደዚህ ብቻ በወርድ መጥፋት ይችላል። ሙሉ ሰሌክት ለማድረግ ኮንትሮል ኤ ብላችሁ ባክ ስፔስ ብታደርጉት እንዳለ ይጠፋል። ግን ደግሞ የተወሰኑ ፓርቶችን ግን ቶሎ ማጥፋት ከፈለጋችሁ ምንድነው የምታደርጉት? ኮንትሮል ባክ ስፔስ ወርድ ባይወርድ ቶሎ ጥርግርግ ታደርጉታላችሁ ማለት ነው። እቺ የምን እንደሆነች ባይታወቅም ስለዚህ ይጥፋ። ስለዚህ እንቀጥል። አይ ቲንክ ወዳችሁታል ብዬ አስባለሁ። እስካሁን ሰብስክራይብ ካላደረጋችሁ አይ ዶንት ኖ መቼ ልታደርጉ እንደምትችሉ። ስለዚህ ሰብስክራይብ አድርጋችሁ ወደ አምስተኛው እንቀጥል ማለት ነው። አምስተኛው ደግሞ ወርድ ስንሰራ አብዛኞቻችን ፒሲያችን 14 15
ኢንች ስለሆነ የተቻለውን ስፔስ ያው ክፍት እንዲሆን የምናደርጋለን። እቺን ደብል ክሊክ እቺን ግሬ ኤሪያዋን ለማጥፋት ማለት ነው። ስለዚህ ስክሪናችንን ከጥግ እስከ ጥግ መጠቀም ጀመረ። እዚህ ጋር ምንድነው እስከ አፒርስ ኔክስት ይታያል። እዚህ ጋር የምናደርግ ከሆነ ግን ያን የምናጠፈው ከሆነ እስከ አፒርስ ኔክስት አይታይም። እዚህ ነው ዳት በጣም ብዙ ነገር ቀንሶልናል ማለት አይታችሁታል። እስከዚህ ድረስ ኢቭን 2 ፓራግራፍ ጨርሶልናል። እቺን ብቻ በማስተካከላችን ብቻ ይህን ስናደርግ ሁለተኛውን ፓራግራፍ አልጨረሰውም። ስለዚህ ይህን ነገር ማድረግ ትችላላችሁ ማለት እዚህ ከሄዳችሁ ብቻ ደብል ክሊክ ናቲንግ ምንም የሆነ እንትን ነገር የለውም። ሌላኛው ደግሞ ስንተኛው ነው? ጎበስ 7ኛ አይደለ? 6ኛ ነው። እሺ የ6ኛ እና የመጨረሻው ደግሞ ምንድነው የምናደርገው? ቲማችንን መቀየር ብንፈልገው ለምሳሌ የሆነ አትራክቲቭ እንዲኖረው አካውንት ሚል ውስጥ እንገባለን። ያኔ ዳርክ ግሬይ ነው። ከለርፉል ማድረግ እንችላለን። ጀስት ግን ያው እንደ አዲስ አበባ ህንፃዎች ግሬይ ብናበዛ ያው የተሻለ ለእኔ እንደዛ ነው። ስለዚህ ዋቴቨር ዩ ዋንት መቀየር ትችላላችሁ። ሌላም ኦፕሽን ሊኖራችሁ ይችላል ሜይ ቢ ሳይኒንግ ካደረጋችሁ። ስለዚህ እነሱን ነገር መምረጥ ትችላላችሁ። ስለዚህ ሰብስክራይብ፣ ላይክ አድርጋችሁ ለጓደኞቻችሁ እነዚህን ሀኮች ሼር አድርጉላቸው። ቀጣይ በተሻለ ቪዲዮ በሌሎች ሀኮች በጣም በጣም ብዙ አሉ ዶክመንት ስንሰራ አስፈላጊ የሆኑ ለእኔም የጠቀሙኝ ነገሮች። ስለዚህ በነዛ በተሻሉ ቪዲዮዎች እስክንገናኝ ድረስ ሰብስክራይብ አድርጋችሁ የደወል ምልክቷን ነክታችሁ ጠብቁ። ሁልጊዜ በየሳምንቱ አንዳንድ ቪዲዮ የምለቅ ይሆናል። ሶሪ በዚህ ሳምንት ኮንሲስተንሲ አልነበረኝም። ከአሁን በኋላ ግን ቅዳሜ፣ እሁድ ያቀጣለ ማሳወቃችሁ ይሆናል። ቪዲዮ መለቀቁ አይቀርም። ስለዚህ በጣም ብዙ አወሩ አይደለ? ቻው፣ መልካም ጊዜ። የምታዩበትን ሰዓት ስለማላቅ